ይህንን የምታዩት ያው በባጫ ቁጥር 1 ሙለኛ የሚባል ባጫ ማህበረሰብ ያሉበት ቦታ ላይ ነው የተገኘ ነው። ጌታ እግዚአብሔር ረድቶን በዚህ ቦታ ላይ 2 አገልጋዮችን ልከን አሰማርተን ነበረ። ኤልያስና ወንድማችን ይፋ እና እነሱ በባጫ ላይ ያስተማሩ የሚገኙት በዚህ ሰዓት እግዚአብሔር ቃል ያስተማሩ ናቸው። እግዚአብሔር ቃል በኋላ ደግሞ ማህበረሰቡ ያው እንደለመዳቸው ከዚህ በፊት ሲናሳቸው የነበረው ጂሰስ ፉል በሜኒተኛ ቋንቋ ያያሉ አምልኮ ላይ ነው ያሉት። እንደዚህ ሁኔታ እግዚአብሔር እጅግ ረድቶናል። በጣም እጅግ የሚገርም አምልኮ ጊዜ ነበረ። ያው ማህበረሰቡ ከራሳቸው ባህል ጋር አድርገው አምልኳቸው በእንደዛ አይነት መንገድ ነው ያደረጉት። ያስቃሉ ትንሽ እንትን ስታዩትና ያው ባህላዊ አምልኮ እንደዛ ጭፈራ አይነት እንትን ነው። ኖርማሊ አምልኮ ነው በቋንቋ እየተደረገ ያለው እንጂ እንደዚህ ካልቸራል የሆነ ባህል ማሳየት እንትን አይደለም። እግዚአብሔር ጸጋ በዝቶልን በእንደዚህ አይነት ሁኔታ እንቅስቃሴ እያደረገን ነው። ስለዚህ ጸልዩልን። እግዚአብሔር ባጫ ማህበረሰብ ላይ ትልቅ ወንጌል ሪቫይቫል እንዲሆን የባጫ ህፃናቶች በወንጌል አልተደረሱም፣ ማህበረሰቡም በወንጌል አልተደረሱም፣ ያልተማሩ ህዝብ ነው ያሉት። እነዚህ ባጫ ልጆችን በየቀን ቀን ሁሌ መጽሐፍ ቅዱስ ይማራሉ። በታሪክ መልክ ሰሌዳ እዚሁ ፊደል ገበታም ይዘን እያስተማረን ነው የምንገኘው። ማታ ፕሮግራሞች እንደዚህ ሁኔታ እያካሄድን ነው። በዚህ በጨለማ ውስጥ እግዚአብሔር እጅግ እየረዳን ነው። ጸልዩልን። ወንጌል ያሸንፋል። እግዚአብሔር ቃል እየሰፋ ይሄዳል። ስለዚህ በነገር ሁሉ እግዚአብሔር ጸጋ